በጣም ጠንካራ የሚባሉ ክርስቲያኖች እንኳን የማያውቋቸው ስውርና ድብቅ መንፈሳዊ ጥቃቶች እንዳሉ ያውቃሉ? በየቀኑ ብትጸልዩ፣ ቤተ ክርስቲያን ብታገለግሉ እና ጌታን በሙሉ ልባችሁ ብትወዱም እንኳ ጠላት ሰይጣን ወደ ሕይወታችሁ የሚገባበትን ስውር ቀዳዳ ይፈልጋል። በዚህ ቪዲዮ ውስጥ በክርስቲያኖች ሕይወት ላይ የሚሰነዘሩ አደገኛና ድብቅ መንፈሳዊ ጥቃቶችን በመጽሐፍ ቅዱስ እውነት እንገፋቸዋለን። እስከ መጨረሻው ተከታተሉና የድል ሕይወትን ተለማመዱ። በጣም ጠንካራ የሚባሉ ክርስቲያኖች እንኳን ሳያውቁት የስውር መንፈሳዊ ጥቃት ሰለባ እንደሚሆኑ ያውቃሉ? አዎ። በየቀኑ ልትጸልይ ትችላለህ። በቤተ ክርስቲያን በታማኝነት ልታገለግል ትችላለህ። ጌታንም በሙሉ ልብ ልትወደው ትችላለህ። ነገር ግን ጠላት ሰይጣን ወደ ሕይወት ዘልቆ የሚገባበትን ረቂቅና የማይታይ ቀዳዳ መፈለጉን መቼም አያቆምም። ቅዱስ ቃሉ በአንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 8 ላይ እንዲህ ሲል በጥብቅ ያስጠነቅቀናል። በመጠን ኑሩ፣ ንቁም፣ ጠላታችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ብዙ አማኞች እነዚህን ጥቃቶች መለየት ያቃታቸው ጥቃቶቹ በጣም በዝምታ እንደ ተራ የዕለት ተዕለት ችግር ተመስለው ስለሚመጡ ነው። ነገር ግን ዛሬ በእግዚአብሔር ቃል አማካኝነት እነዚህን ድብቅ ውጊያዎች እናጋለጣቸዋለን፣ ደግሞም እናሸንፋቸዋለን። የመጀመሪያው ጥቃት ትዕቢት ነው። የመጀመሪያውና እጅግ አደገኛው ስውር ጥቃት ትዕቢት ነው። ትዕቢት አብዛኛውን ጊዜ ራሱን እንደ መንፈሳዊ ብስለት አድርጎ ያቀርባል። እኔ ሁሉንም አውቃለሁ፣ የማንም ምክርና ተግሣጽ አያስፈልገኝም እንድትል ያደርግሃል። በምሳሌ መጽሐፍ ምዕራፍ 16 ቁጥር 18 ግን እንዲህ ያስጠነቅቃል። ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። ትዕቢት ድክመትህን እንዳታይ ያውርሃል፣ ቀስ በቀስም በእግዚአብሔር ላይ ከመደገፍ ያወጣሃል። መፍትሄው ግን ትሕትና ነው። በያዕቆብ መጽሐፍ ምዕራፍ 4 ቁጥር 10 እንደሚለው በጌታ ፊት ራሳቸውን አዋርዱ፣ እርሱም ከፍ ከፍ ያደርጋቸዋል። እውነተኛ መንፈሳዊ ጥንካሬ የሚገኘው በራስ መተማመን ውስጥ ሳይሆን ሙሉ በሙሉ በእግዚአብሔር ላይ በመደገፍ ውስጥ ነው። ሁለተኛው ጥቃት ተስፋ መቁረጥ። ሁለተኛው ጥቃት ተስፋ መቁረጥ ነው። ሰይጣን መንፈስህን ማድከም ከቻለ የጸሎት ሕይወትህን፣ አምልኮህንና የመታዘዝ ፍላጎትን በቀላሉ መስበር እንደሚችል ያውቃል። ይህ ጥቃት የሚመጣው በውድቀት፣ በሽንፈት፣ በሐዘን ወይም ራስን ከሌሎች ጋር በማነጻጸር ነው። ነገር ግን በኢሳይያስ መጽሐፍ ምዕራፍ 41 ቁጥር 10 እኔ ካንተ ጋር ነኝና አትፍራ ይልሃል። እንዲሁም በሮሜ መጽሐፍ ምዕራፍ 8 ቁጥር 37 ደግሞ በወደደን በእርሱ ከአሸናፊዎች እንበልጣለን ይላል። ድካም ቢሰማህም እንኳን መጸለይህን አታቁም። ማገልገልህን ቀጥል። እግዚአብሔርን እመነው። በገላትያ መጽሐፍ ምዕራፍ 6 ቁጥር 9 ላይ እንደተጻፈው ባንዝልም በጊዜው እናጅዳለንና መልካም ሥራን ለመስራት አንታክት። ሦስተኛው ጥቃት ፍርሃት። ሦስተኛው ስውር መሳሪያ ፍርሃት ነው። የውድቀት ፍርሃት፣ በሰዎች የመናቅ ፍርሃት ወይም የነገው ሕይወት ስጋት። ይህ ፍርሃት አማኞችን በዝምታ ሽባ በማድረግ እግዚአብሔር ወደ ጠራቸው ታላቅ ዓላማ እንዳይራመዱ ያደርጋቸዋል። ነገር ግን በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ምን ይላል? እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። ፍርሃት በውስጥ ሲነሳ በእምነት ተዋገው። በመዝሙር ምዕራፍ 27 ቁጥር 1ን አውጅ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እምነቴ የሚጠነክረው እርግጠኛ ባልሆንክበት ሁኔታ ውስጥ እግዚአብሔርን ለመታመን ስትመርጥ ነው። አራተኛው ጥቃት ኃጢአትን መላመድ ወይም ስምምነት ነው። አራተኛው ጥቃት መላመድ ወይም ኮምፕሮማይዝ ነው። ውድቀት በታላላቅ ኃጢአቶች አይጀምርም። በትናንሽ ልምምዶችና በትንሽ አለመታዘዝ ነው የሚጀምረው።
ጠላት በጆሮ ይህ ትንሽ ኃጢአት ምን ችግር አላት? ወይም ይቺ ትንሽ ኃጢአት ምን ችግር አላት እያለ ያንሾካሹካል። ነገር ግን ትናንሽ ስምምነቶች ቀስ በቀስ መንፈስህን ይመርዙታል፣ ከእግዚአብሔር መገኘትም ያርቀዋል። ኢየሱስ በማቴዎስ ምዕራፍ 26 ቁጥር 41 ላይ እንዲህ ሲል አስጠንቅቋል። ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው። መንፈሳዊ ንቃት ለሕይወት ወሳኝ ነው። ቅድስና ለእግዚአብሔር ብቻ የምትሰጠው ክብር ሳይሆን ለአንተም ነፍስ ጋሻና መከላከያ ነው። አምስተኛው ጥቃት የሌሊት መንፈሳዊ ጥቃቶች ነው። አምስተኛው ጥቃት ብዙዎች በሌሊት የሚጋፈጡት ውጊያ ነው። በክፉ ህልሞች፣ በእንቅልፍ አጥነት፣ ያለ ምክንያት በሚመጣ ከፍተኛ ፍርሃትና በተረበሸ ሐሳብ ጠላት ሰላምህና ረፍትህን ሊሰርቅ ይፈልጋል። ነገር ግን በመዝሙር መጽሐፍ ምዕራፍ 4 ቁጥር 8 እንዲህ ይላል፣ በሰላም እተኛለሁ አንቀላፋለሁም፣ አቤቱ አንተ ብቻህን በእምነት አሳድረኸኛልና። ቀንህን በጸሎት በአምልኮና በቃሉ መዝጋት የእግዚአብሔርን መገኘት ወደ ሌሊት ይጋብዘዋል። ደግሞም በኤፌሶን ምዕራፍ 6 ቁጥር 11 እንደሚለው የዲያብሎስን ሽንገላ መቋቋም ትችል ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበስ። ስድስተኛው ጥቃት የቤተሰብ መከፋፈል። ስድስተኛው ጥቃት በቤተሰብ መካከል የሚመጣ መከፋፈል ነው። ሰይጣን ቤተሰብህን በጽኑ ይዋጋል። ሰላም ሊኖርበት የሚገባው ቤት በምሬት በጭቅጭቅና ይቅር ባለማለት ይሞላል። ነገር ግን እግዚአብሔር ቤተሰብ በፍቅር በትህትናና በይቅርታ እንዲመላለስ ይጣራል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 8 ላይ እንዲህ ይላል፣ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በእርሳችሁ አጥብቃችሁ ተዋደዱ። ክርስቶስ የቤት ማዕከል ሲሆን ቤትህ የጦር አውድማ መሆኑ ቀርቶ ጠላት የማይደፍረው ብርቱ ምሽግ ይሆናል። ሰባተኛው ጥቃት የኢኮኖሚና የገንዘብ ጥቃት። ሰባተኛው ጥቃት የገንዘብና የኢኮኖሚ ቀውስ ነው። ያልተጠበቁ ዕዳዎች፣ የገንዘብ እጥረትና የኑሮ ውድነት በውስጣችን ፍርሃትና ጭንቀትን ይፈጥራሉ። ይህ የጠላት ጥቃት እግዚአብሔር እንድንጠራጠር ለማድረግ ነው። ነገር ግን በፊልጵስዩስ ምዕራፍ 4 ቁጥር 19 ታላቅ ተስፋ አለው። አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ኢየሱስም እንዲሁ በማቴዎስ ምዕራፍ 6 ቁጥር 33 ላይ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ብሎ አስተምሯል። ታማኝነት፣ መታዘዝና መስጠት የገንዘብ ፍርሃትን የምታሸንፍባቸው መንገዶች ናቸው። ስምንተኛው ጥቃት የጤና እክል። ስምንተኛው ጥቃት በጤና ላይ የሚመጣ ውጊያ ነው። ጠላት ሥጋህን በማድከም መንፈስህን ሊያሰናክል ይፈልጋል። ነገር ግን እግዚአብሔር ፈዋሽና ደጋፊ ነው። በሦስተኛ ዮሐንስ ምዕራፍ 1 ቁጥር 2 የእግዚአብሔር ፍቃድ ነፍስህ እንደሚከናወን በነገር ሁሉ እንድትከናወንና ጤና እንዲኖርህ እንደሆነ ይነግረናል። እንዲሁም በኢሳይያስ መጽሐፍ ምዕራፍ 53 ቁጥር 5 ደግሞ እንዲህ ይላል፣ በእርሱም ቁስል እኛ ተፈወስን። በበሽታና በድካም ውስጥ እንኳን ብትሆን በእግዚአብሔር ተስፋ ላይ ቁም፣ በእምነት ጸልይ፣ ምክንያቱም ሰውነትህ የመንፈስ ቅዱስ ማደሪያ ቤተ መቅደስ ነውና። የመጨረሻው ጥቃት ግራ መጋባት። ዘጠነኛውና የመጨረሻው ረቂቅ ጥቃት ግራ መጋባት ነው። መንፈሳዊ ግራ መጋባት አእምሮህን በጥርጣሬ በፍርሃትና ባለመረጋጋት ይሞላዋል። እግዚአብሔር የተናገረህን እውነት እንድትጠራጠር ያደርግሃል። ነገር ግን በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለምና ይላል። መፍትሄው በቃል ውስጥ መጽናትና ከእግዚአብሔር ጥበብን መፈለግ ነው። በያዕቆብ መጽሐፍ ምዕራፍ 1 ቁጥር 5 ጥበብ የጎደለው ቢኖር ሳይነቅፍ በለጋስነት ለሁሉም የሚሰጠውን እግዚአብሔርን ይለምን ይላልና። በመጨረሻም የተወደድክ ወዳጄ፣ ጠንካራ ክርስቲያን ማለት ፈተና የማይመጣበት ሰው ማለት አይደለም። ነገር ግን ውጊያውን ለይቶ የሚያውቅ
የሚቃወምና በክርስቶስ ኢየሱስ የሚያሸንፍ ሰው ማለት ነው። ዛሬ በየትኛውም ስውር ውጊያ ውስጥ ብትሆን፣ በትዕቢት፣ በተስፋ መቁረጥ፣ በፍርሃት፣ በበሽታ፣ በገንዘብ እጥረት ወይንም በግራ መጋባት ውስጥ እግዚአብሔር በኢየሱስ ክርስቶስ በኩል ድሉን አስቀድሞ ሰጥቶሃል። ውጊያው እውነተኛ ነው፣ ነገር ግን በክርስቶስ ያለ ድልም እንዲሁ እውነተኛና ዘላለማዊ ነው። ተነስ፣ በእምነት ቁም፣ አንተ አሸናፊ ነህ። ይህ መልእክት መንፈሳዊ አይኖችህን እንደከፈተ አምናለሁ። ይህ እውነት ለሌሎችም ክርስቲያኖች እንዲደርስ አሁኑኑ ቪዲዮውን ላይክ አድርገው። አንተም በይበልጥ የገጠመን ስውር ውጊያ የትኛው ነው? በአስተያየት ወይም ኮመንት መስጫው ላይ ጻፍልን። አብረን እንጸልያለን። እንደዚህ ያሉ መንፈሳዊ ህይወት ቀያር ቪዲዮዎች ሁልጊዜ እንዲደርሱ ቻናላችንን ሰብስክራይብ ማድረጉ እንዳይረሳ። የእግዚአብሔር የድል ጉልበት ከሁላችሁ ጋር ይሁን። መልካም ጊዜ